አላህ የተሰበሩ ልቦችን የሚጠግንበት፣ ከደጁ የራቁ ቀልቦችን ወደ ራሱ የሚመልስበት፣ መሸሸጊያና መደበቂያ ላጡ ብዙ ነገር ለጫላለመባቸው ሰዎች መጽናኛ የሚሆን ንግግሮች ቁርአን ላይ ያሰፍራል። ለሰው ልጆች በጣም ተስፋ ከሚሰጡ የቁርአን አያዎች መካከል አንዱ ይሄ ነው። አላህ ቁርአን ላይ እንዲህ ይላል፣ ኢነላሃ ላ ዩኽሊፉል ሚዓድ። አላህ ቃል የገባውን ነገር የሚያጥፍ ጌታ አይደለም፣ ቃል ኪዳኑን የሚሰብር ጌታ አይደለም ይላል። ቁርአን ላይ የገባቸውን ቃል ኪዳኖች ደግሞ ስትመለከቱ ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ጌታህ በርካታ ስጦታዎችን ይሰጥህና በሰጠህ ነገር ላይ ደግሞ አንተ ትደሰታለህ። ወበሽር ሳቢሪን፣ ታጋሾችን አበስራቸው። ኢነላሃ መዐ ሳቢሪን፣ አላህ ከታጋሾች ጋር ነው። ዱዑኒ አስተጅብ ለኩም፣ ጠይቁኝ እቀበላችኋለሁ ይላል። የተገቡልን ቃል ኪዳኖች በነፍስ ወከፍ ቤታችን እስኪገቡ ድረስ አላህ ላይ ያለንን መተማመን እያጠነከርን እንሄዳለን። አላህ እሱ ላይ የተማመነችን ነፍስ የማይጥል የገባውንም ቃል ኪዳን የማይሰብር ትልቅ ጌታ ነው። አሰላም